ሰላም እንዴት ናችሁ? ውድ የዩቤት ተከታታዮቻችን እንደምን ሰነበታችሁልኝ? እንደምን ቆያችሁ? እግዚአብሔር ይመስገን ሰርጋችን ደርሶ ይኸው ትንሽ ቀናት ነው የቀሩት። ኦልሞስት 3 ቀን 2 ቀን ምናምን የቀረው ተመልካቾቻችን። እግዚአብሔር ይመስገን ይሄን ሁሉ ላደረገልን እግዚአብሔር ክብሩ ይስፋ። ተመልካቾቻችን በጣም ደስ ብሎኛል። ቀኑ በቀረበ ቁጥር በጣም ደስ እያለኝ ያለው ተመልካቾቻችን። ዛሬ የምገኘው የምዳርበት አዳራሽ ነው የምገኘው፣ በኢስት ዌስት አዳራሽ ነው የምገኘው ማለት ነው። በጣም ትልቅ ግዙፍ አዳራሽ ነው። ብዙ ትልቅ አርቲስቶች፣ በጣም ብዙ አንጋፋ ሰዎች የተዳሩበት ከተማችን ላይ ያለ የሚባል ትልቅ አዳራሽ ነው። ሶ ይህን ደግሞ ቦታ ይመጥናል ብዬ ያሰብኩትን ዲጄ ሮሃብ ኤንድ ዲኮር ለቀለበት ለሽምግልና ለአቤል ሰርግ የሰራልን ወንድማችንን ይህን የመሰለ ቦታ በሚገርም ዲኮር ያሳምረልኛ ብዬ ስላሰብኩ ምርጫዬን እሱን አድርጌዋለሁና ተመልካቾቻችን አሁን የምገኘው በኢስት ዌስት አዳራሽ ከዲጄ ሮሃብ ጋር ነው የምንገኘው ማለት ነው። በጣም የሚገርም ስራ እንደሚሰራ ስላመንኩ እንግዲህ አገባባችንን ከሚዜዎቻችን ጋር ሚዜዎቻችን ማን እንደሆኑም ደግሞ በዛው አሳያቸዋለሁ። ከዛ ውጭ አገባባችንን ምን አይነት ነገሮች እንደምንጠቀም ልንማማር ተመልካቾቻችን መጥተናል። እንደምታያቸው ከኋላ ናቸው ወንድሞቼም እዛ ጋር አሉ። እዚህ ቀርጸኝ ያለውም አዲስ ነው ተመልካቾቻችን። ስለዚህ ሁላችሁ በጣም እንደጓጓችሁ ተስፋ አደርጋለሁ። አዳራሽም ደግሞ ቪዲዮ በላይቭ ይቀረጽልን እያላችሁ ነበረ ተመልካቾቻችን። በላይቭ ትንሽ ይከብዳል ተመልካቾቻችን። ወንድሞች እዚህ ጋር ናቸው። ሚዜነቱን ኦልሬዲ ብዙ ወጪ ስላለብን ሂሳብ መስራት አለብን እዚህ ጋር እያለን ነው። በጣም ከባድ ነው ማለት አሁን እንደዚህ አዳራሽ ሰፊ ሆኖ ሰፊ ነው የሆነብን አሁን ወጪው። እውነቴን ነው የምነግርህ። እሱ ብቻም አይደለም አሁን ይሄ ወገብ መፈተሹ በራሱ ቀላል አይደለም። ብቻችንና አሁን የምንገኘው ከዲጄ ሮሃብ ጋር ነው። ምን እስቲ ያለውን ነገር በደንብ አድርገን እስቲ ከሱ ጋር እናወራበታለን ተመልካቾቻችን። በጣም ደስ ብሎኛል። መልካም ምኞታችሁ ኮሜንት ላይ ያስቀምጡልን። አዳራሹ ሮጬ ማልጨርሰው ላሳያችሁ። ተከታተል። እሺ ቆይ ሴት ሚዜዎቻችንን ልናስተዋውቃቸው። ና ተከተለኝ። አራት ሚዜ ነው ያለን። ከአንደኛዋ ሚዜ እንጀምር። ሰላም እንዴት ነሽ? እሺ ሚስትህን ብታስተዋውቀን ደስ ይለናል። መጀመሪያ ባለቤቴ አሁን ውጭ ናት፣ ነገ ትገባለች። ደስ ይላል። ዲያስፖራ ናት። እንዴት ነሽ? ደህና ነኝ። የሰርጉ ድባብ እንዴት እያደረገች ነው? እንደምታየኝ ነኝ። በጣም ቆንጆ ነው። ደስ ይላል። ጥሩ ነው ልሻል። ወድሻለሁ። አዳራሹ እንዴት አየሽ? አረ በጣም ሰፊ ነው። ፍቅር ምንድነው የምናደርገው እያልኩ ምንም አታስቢ። ምንድነው እንዴት ነው የሚሻለው? ዲጄ ሮሃብ ኤንድ ዲኮር በጣም ቆንጆ አድርጎ ይሄን አዳራሽ ያስውበዋል። አሁን እንደዚህ እንደምታየው አይደለም ሲሰራ በጣም ነው የሚያምረው እና ቀለበታችንም ሽምግልናችንም ይሰራልን እሱ ነው። የአቤል ሰርግ እሱ ነው ይሰራልን። በጣም ብዙ ስራዎች ደግሞ ከጆ ፒክቸር ጋር ብዙ ስራዎችን አብረን ሰርተናል። ስለሱም ስለ ስራዎቹ እንግዲህ ቢሮ ገብተን በደንብ አውርተን ነው አይደል ብዙ ነገሮችን ፕላን አድርገን የብዙ ቀን እቅዶችን ይዘን አይደል የሰራን ያለ ነው። ስለዚህ ደረሰ 2 ቀን ቀረቡ ነው። ስለዚህ ተመልካቾቻችን ሚዜዎቻችን አታስተውቂ ነው። እሺ ማን ነው? ቢታኒያ ትባላለች። ተመልካቾቻችን አንደኛው ሚዜ እሷ ናት። ቀጣይ እንሂድ። ስም ማን ልበል? አዲስ ትባላለች። የአዲስ ሞክሼ ናት። አዲስ ነው ያው በቤት ስሜ ምጥሾ ነው። ትክክለኛው ግን አዲስ ነው። ቀጣይ ምን ያቁኛል? ጽዮን ንጉሴ ትባላለች። ተመልካቾቻችን ያው 3 ናችሁ ሚዜዎች ማለት ነው። ኑ ደግሞ ያስወጋጃችሁ ልሂድ። ዲጄ ሮሃብ ኤንድ ዲኮር አቤል እንግዲህ ተመልካቾቻችን እንግዲህ ዲጄ ሮሃብ ኤንድ ዲኮር እንግዲህ ሙሉ ስራ ማናጀር እንግዲህ እሱ ነው መስራችና ማናጀር። በጣም ብዙ ስራዎች ሰርቷል። እንደነገርኳችሁ ቀለበቴ ሽምግልና የአቤልን ሰርግ ከዛ ውጭ ደግሞ ከጆ ፒክቸር ጋር አብረን በጣም ብዙ ስራዎች ሰርተናል እና ይሄን የሚያክል አዳራሽ ስንመርጥ እንግዲህ ይመጥናል ብለን ያሰብነው ወንድማችን ነበርና ወንድማችን ደግሞ የሚገርም አድርጎ እንደሚሰራለን ስላመነን ከተማችን ላይ ያለ የሚባል አዳራሽ ነው። ይህን የመሰለ አዳራሽ ደግሞ ውብ አድርጎ ወደ ሰርግ አዳራሽ የሚቀይርልን እሱ ነውና እስቲ ስለ ሰርጋችን ስለ አንዳንድ ነገር ብለን በጣም አሪፍ እንግዲህ ወደ የዮቤላ ወንድማችን እንግዲህ በጣም በጉጉት የምንጠብቀው ቀናችን ነው የሚሆነው። እውነት ለመናገር ሰፊ ዝግጅት አድርገናል። እግዚአብሔር ይፍቀድና ያው አሪፍ ጊዜ እናሳልፋለን። ከመጀመሪያው ጀምሮ ጥንቃቄ አድርገን የተጓዝነው ከአዳራሽ መረጣው ከእያንዳንዱ ፕሮግራም ጀርባዎች በጣም በጥንቃቄ የተጓዝንበት መርሃ ግብር ነው። በእርግጠኝነት ነው የምነግራችሁ። ያው ደግሞ አውቶፑቱን ያሳያችኋል። እኛም በጣም በአሪፍ ፐርፎርማንስ
ገና ከሆኑ ነው ፑሻፕ እየሰራው ነው ሙዚቃውን ለማጫወት አሪፍ ሙዚቃዎችን አሉ የተባሉ ሙዚቃዎችን ለማጫወት በዝግጅት ላይ ነኝ ያለሁት። ዲኮሩም ደግሞ እውነት ለመናገር በቃ መነጋገሪያ ቁጥር አንድ የሚባል ዲኮር ለመስራት ተዘጋጅተናል። እግዚአብሔር እዛ ሰው ይበለን። እንኳን በድጋሚ እንኳን ደስ ያለ በጣም በሚገርማችሁ ሁኔታ ላይ አቤል ማለት ከስራም ባሻገር እንደ ወንድም ቀርባችሁት የምትፈልጉት ነገር ልጠይቁት የምትችሉ ናችሁ። እኔ ጋር ስቱዲዮ መታችሁ እንደምታወሩኝ ክፍቶኝ እንደማወራችሁ ከኔ በላይ ደግሞ ብዙ ትምህርቶች የሆነኝ አቤል ነውና ከስራ ባሻገር ብዙ ነገሮችን ሊያግዛችሁ የሚችል ወንድማችን ነው። ከዲጄ እንዲሁም ደግሞ ከዲኮሩ ባሻገር ማለት ነው የምትፈልጉትን ነገር ፕሮግራማችሁ ቆንጆ ነው ሳታስቡ ሳትጨነቁ ደስ ብላችሁ እንድታሳልፉ የሚረዳችሁ ወንድሜ ነው ማለት ነው። ስለዚህ ሚያዝያ ፕሮግራም ያላችሁ ከዛ ውጭ ደግሞ መስከረም ያላችሁ ምንም አይነት ፕሮግራም ያላችሁ ሰዎች ቀርባችሁ አውሩት። አራሻው የሚገኘው ቦሌ መድኃኒዓለም ፊት ለፊት ቤዛ ህንፃ አንደኛ ፎቅ ላይ ነው የሚገኘው። እንግዲህ በዚህ በመጣው ሱቅ ቁጥር እየደወላችሁ ማግኘት ትችላላችሁ ማለት ነው። የቲክቶክ ፔጁ ላይ ደግሞ ሀብ ዲኮር ኤንድ ዌዲንግ ፕላነር ብላችሁ ቲክቶክ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን እንዴት እንደምንገባ አብሮ ያሳየናል ማለት ነው። ሁላችሁም አብራችሁን ቆዩ። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ። አቤላ ሚዜ የመጀመሪያ ሚዜ ነው ያ ሁለተኛ ሚዜ ነው። ቁጥሩን ጽፌዋለሁ። እስቲ አይደለ አይሻልም? ምንድን ነው ደርሷል? ሰዓት ደርሷል። እንደዚህ በለና ታዲያ ገና መስጀመር ሰዓታችን አጣበር ተመልካቾቻችን የመጣ ነው። ኦልሬዲ መሽቷል። አሁን የምንገኘው እንግዲህ አቤል እንጨት ሲያይ ማለት ነው ትዝ የሚለው ሃይሎጋ የሚለው ነው ይባላል አይደል? ሰርግ ላይ እንደሱ ይባላል። እና ተመልካቾቻችን እንዴት እንደምንገባ አሳየው። አንተ ካለ ከኤክስፒሪየንስ ንገረኝ። ሙሽራ ሆነ ስላየው ማለት ነው አይደለ? ያው መጀነን አለብህ። በቃ አይደለ? ለምን መጀነን ነው እያልክ በቃ እኮ አንተ አለቃና አንተ ነህ ንጉሳችን እኮ የዛ ጊዜ ነገር እያልሽ ጣትሽን እንዲህ እያደረግሽ ሰላም እያልሽ ዘመዶችሽን ትገቢያለሽ ማለት ነው። እንደዚህ ብላለሁ። አዎ ማስኪ አትላለሽ። በጣም አመሰግናለሁ። በጣም ሚዜው ያውና እስቲ እንዴት ነው የምለው? እንዴት ነው የምለው? ጎበዝ ሁሌ ይዘገያል። ግራኝ ነው እንዴ? ይዘገያል። በል ተመልካቾች ይዘገያል። ምንም ማድረግ አንችልም። ለዛ ነው አቤል ከቀኝ ነው የምንጀምረው። እሺ ከቀኝ ነው የምንጀምረው። እንጀምር 1 2 3 ከቀኝ አዲስ አንተም አብሮ መዘግየት ጀመርክ እንዴ? አንተም አብሮ ዘገየ። ምን ነው ዘገየው እንዴ? በቀኝ እኮ ነው። ከቀኝ ነው የምንጀምረው። እኔ እንዲህ እያልኩ መግባት ነው የምፈልገው እያልኩ መግባት ነው የምፈልገው። ስለዚህ ተመልካቾቻችን ፕሮግራማችንን በቻለው አቅም በቲክቶክም ስለምንለቅላችሁ ወዲያውኑ ታዩታላችሁ። እሺ እንኳን ደህና መጣችሁ። ያው ሚዜና ዲጂ አፈር ከበላ ፕሮግራም አፈር ይበላል። የምር ነው ከታ አቤልዬ እንደው አቋረጥከኝ እንዳትል። ይሄ ንግግሩ ምን ማለት ነው? ስትመጡ አፈር ይዛችሁ እንዳትመጡ ማለት ነው። አፈር በልታችሁ እንዳትመጡ ዋና ትርጉሙ ይሄ ነው። ሁለተኛው ትርጉሙ ግን ለምሳሌ እኔ ሚዜ ብዬ የምጠብቀው ለምሳሌ ጤና ይስጥልን ክቡራትና ክቡራን ዜና እናሰማለን እንኳን ቢል ምናምን ብሎ በቃ ወይ መድረክ ላይ ወጥቶ የሚቀውጠው ነው የሚያደማምቀው የምፈልገው ነው። የምሬ ነው የምነግራችሁ። ገብቷችሁ አይደል? ከዚህ አንፃር ጥንቃቄ ማድረግ ያስፈልጋል ማለት ነው። እኔም በተቻለኝ አቅም እግዚአብሔር ጉልበትና አድሜ ውስጥ በጣም ሪላክስ አድርጌ ተዘጋጅቼ ሊስት አውጥቼ ለምሳሌ በጣም እንዲገባችሁ የምፈልገው መግቢያ ሲባል እውነቴን ነው የምነግራችሁ። መግቢያ ሲባል ምን ያክል ዝግጅቱ ትልቅ እንደሆነ የምነግራችሁ ሲባል ምን አይነት መግቢያ አምስት አንድ አይነት ዘፈን አድርጌ ከዚህ የተሻለ ቢት አለ፣ ከዚህ የተሻለ ጭወቱ ድምፁ የተሻለ ዘፋኙ እንትን ያደርጋል ይሆን መርጣለን። ሁለተኛ ልክ ሲጨፈር ኦሮምኛ ብንል ኦሮምኛ እንትን ይሻላል እንዳለን የምንልበት አንዱ ቢት ድምፅ እና ትርጉም ደግሞ እናያለን። በተቻለ እኛ ሰርጋችን አላማችን ሰርግና ሰርግ ብቻ ስለሆነ ማለት ነው። ገብቷችኋል አይደል? ጉራግኛም ስንለብሰው ወዶ ከተባለ ሶዶን በተለያየ መልኩ ተዘፍኗል። ምን እንደምናገር አለ ተስፋዬ ታዬ ሰርቶታል። ዋናው ሶዶ ተሰርቷል። ከዚህ በፊት የነበረው ሶዶ እያናው ዘፈን ስልት ይደረጋሉ። ከይትባረክ አንፃር
የተባረክ ሲባል ከድሮ ከጥላውን ጀምሮ እንደገና ጸጊስ አለው ከዛ ጊዜ ያለው አለ ማስወጫው ከራሱ ያን ዘፈኛ ሴልት አድርገን በጥንቃቄ ነው ሴልት አድርገን ምን መጣው እኛ እንደዛ አድርገን እናንተ ደግሞ በደንብ በቃ ከፍትፍቱ ፊቱ መልካም ራስ ቁጣን ታበርዳሽ የሚለውን አይተን ባሪፉ ፈታ ካላረ እናበላሽዋለን። ደስ የሚለው ይሄ ፋሚሊ በጣም መወደው ማከብር ፋሚሊ ነው። ህጋችን ግን እሱ ነው። ሁለተኛ የመጨረሻ ህግ አልባስ ሰዓት ስለሄደ ነው ሌላ ነገር ማላወራው። ፎዳዳይ አም ዩር ቦስ ባይ ዘ ዌይ አለቃችሁ ነኝ። ምን ማለት ነው? ለምሳሌ እኔ እናንተን ተነሱ ወደ ምግብ ልላችሁ ሳስብ ብዙ ነገር ቼክ አደርጋለሁ። የመጀመሪያው ምግቡ ሬዲ ነው ወይ ገብቶቻል። ሁለተኛው የዛን ቀን ፋሚሊ ክብር የሚያገኝ የዛን ቀን የሷ የሙሽሪት እናትና አባት የሙሽራው እናትና አባት እነሱ ወደ ምግብ ይጋበዛሉ። ማዘር ደርሰዋል ወይ አሉ ወይ ዝግጁ ናቸው ፋዘር ደርሰዋል የሚለውን ቼክ አደርጋለሁ። ሶስተኛ የዚህ ሁሉ ጥቅል እንትን መቋጫው ካሜራማኖቹ ሬዲ ናቸው ወይ? ለምሳሌ ወደ ምግብ ሲሄዱ ሌላ ካሜራ አላቸው ወይ? እዚህ ሲመጡ ሌላ ካሜራ አላቸው የሚለውን እናያለን። ለምሳሌ እኔ ብቻ ነግሼ እኔ ብቻ ዋው ዲጄው ዲኮር ተብሎ በወጣና ያ ዲኮርና ታጅ ካልተቀረጸ ትርጉም አይኖርም። አሁን ይሄን ሁሉ ዝግጅት እያለን ማናቀው የሆነ ቀዠቀዥ ሰውዬ አይሆነቴ ነው። እኔ ውጪን ቃል ላይ ነው የምናገራት ካለበት ጭንቀት በፍቅር እኮ ነው ወደ ምግብ ይላችኋል። እናንተ ወይ መስኪኖች ብድግ ብላችሁ ወደ ምግብ ትሄዳላችሁ። ካሜራ አልተቀረጸ እናት አባት የለ ምን የለ ማለት ነው። ለዛ ነው ፎዳዴ አም ዩር ቦስ እንላችሁ። ክብራትና ክብራን ሙሽሮቻችን ወደ ማዕድ እንጋብዛለን ስላችሁ ማለት እንዴ ያውን ይያለም ምግብ ሰዓት ቦስ ነኝ አላ እናንተ ማራሰባችሁ ታዛጋጁ ስላችሁ ማለት ምግብ ሬዲ ነው፣ ካሜራ ሬዲ ነው፣ እናት አባት ሬዲ ነው ምናምን። ከዛስ እኔ ነው የምታዩት። ክብራትና ክብራን ለሙሽሮቻችን ክብር ሲባል ሁላችሁም ከመቀመጫችሁ ብድግ ብላችሁ በግሬስ ታርፋላችሁ ማለት ነው። ይሄን ሁሉ የሚያሳጣኝ ያቀዠቀኝ ሰውዬ ገብታችሁ ያለ ሰው። ለዛ ነው አም ዩር ቦስ ፎዳዴ የሚላችሁ። ኬክ ሰዓት ላይ ትሬኒንግ እናደርጋለን። ልክ እንደተነጋገረ ሰው ምሳሌ ስንቆርስና ካሜራ ምናምን ሳያውቁት ያ ሁሉም ሳይሆን ለምሳሌ አሁን እኔ እንዳታየኝ ጥንቃቄ ያደርጋል። በቃ በፊሊንግ ብቻ እንደዚህ ተጋግተን የሆነ ሙቀቴ ፊል እንዲያደርገው ፈልጋለሁ። በቃ ካሜራው ስቃያችን የሚያበላችሁ ተያዙ እንዲበሉ ምናምን እንዳይላችሁ እፈልጋለሁ። የሆነ ጽድት ያለ ነገር ወጣቶች እንደመሆናችን መጠን እንዲሆን እፈልጋለሁ። ያቻችን እናወራታለን ማለት ነው። ከምንም በላይ እኔን ከሰማችሁ ማይኬን ካዳመጣችሁ እኔ እንደው በስነ ስርዓት በጥንቃቄ እመራዋለሁ። ብዙም ጊዜ እንኳን አሁን እዚህ ደረጃ ተደርሶ ቀርቶ ድሮም አሁን በናቤል ጊዜም ሊስት ነበር ነኝ ሊስት የዘፈን ሊስት 1 2 3 4 5 ሊስት ተብሎ በደግ አድርጌ በቃ ሁሌ የምንቀይረው ጎንደር ምን መጥቷል አሁን ሁሌ እናስባለን። ሽር ብላ ደሞ በጎንደር ሆና ብላ ደሞ በጎንደር ይላል። እሱ ከመሀሪ ጎንደር ይሻላል አይሻል? ገብቶሻል? ከእንትና ጎንደር ይሻላል አይሻል ነው የኔ ጥያቄ። ጎጃም ፋሲል አውጥቷል። አንድ ጎጃም ድሮ ከምናጫውታቸው ጎጃሞች ከእነንትና ይሻላል አይሻል? ኦሮሚያ አዲሶች ኦሮሚዎች መጥተዋል። እነሱ ይሻላል አይሻሉ? ገብቶሻል የሚለው ነው የምንመርጠው እንጂ ሌላ ምንም የምንመርጠው ነገር የለም። 24 ሰዓት ፎከስ ይሬ እናንተ እንደማየው ማለት ነው። ልክ ጉራግኛ ድሮፕ ላደርግ ሳስብ ደግ አለጌ ቁጭ ነው የማደርገው። ገብቶሻል? እናንተ እኔን ብታዩት ተጠቃሚ ነው ማለት ነው። እንኳን ደህና መጣችሁ ማለት በደጋል። እሺ ጊዜ በቁመት ያደርጋችሁት በእርግጠኝነት በእንትን ስለቀረብ ይሄ እንደዛ ነው። So you are the first. Yeah. Mabel. አትፍራ በቁመት ሂድ። አትፍራ ቤል ቀና አራራ ኮሚጂ እሷ ትችላለች። መነጋገር ያለብን እንደዚህ ደግሞ ሳያችሁ በጣም አነሰብኝ ቁማት እንዴት ናቸው? አሁን መነጋገር ያለብን ነገር ጫማችሁ
እኮ አሁን ሁሌኛ በቁመት ካሰለፍን በኋላ ቀጥሎ የምናወራው ስለ ጫማ ነው። ጫማ የሶስታችሁም ደስ ተቃራቢ ነው ወይስ አንዳችሁ ከአንዳችሁ ይበልጣል? ያደርገዋል ማተር ያደርጋል። እንደዚህ ባክ ሰው ተቃራቢ ነው። የዘንድሮ ሴቶች ብልጦች ናቸው። እንደ ድሮ ከፍ ያለ ታረጉ መካከለኛ ነው መሰለኝ አይደል? እንደ ልብ ለመጨፈር በዚሁ እንቀጥል። በጣም አሪፍ። አሁን እነዚህ ደንባሮች ናቸው። በተለይ አቤት እኛ በጣም አስቸጋሪ ነው። አሁን ለማ ስምሽ ሁሉ ነገር ያለው አንቺ ሁሉ ነገር ብቻ እንዲህ ስትይ እንዲህ የምትመሪው አንቺ ነሽ። ታውቃለሽ ስትሄጂ የምትመሪው አንቺ ነሽ። አንቺ ነሽ አንቺ ወንድ የምትመሪው አንደኛው ተርዳሽኛል። ያ ስለሆነ እሱ ላይ ጥንቃቄ ማድረግ ይጠበቅብሻል። ከተሻለም ገብተሽም ስፔስ የምታሰፊው የምታጠቢው ኤቭሪቲንግ አንቺ ነሽ። እሱን ከአንቺ ጋር አደራ እንላለን ማለት ነው። እሺ እንጀምራት እስኪ። ለምሳሌ ወንዶች እንዳትገቡ በሉ። የእግዚአብሔር ፍቃዱ ለዚህ ካበቃችን አያቻ ሉክ አሁን ደስ የሚለው ካሜራ ስላለ እታዘባቸዋለሁ። ለምሳሌ እቺን ቃል ለምን አወራው አትሉም? ለሁላችሁም የምታገለግለው ስሙኝማ፣ ለሁላችሁም የምታገለግለው። ለምሳሌ አንዳንዶች ምን ያደርጓታል? የእግዚአብሔር ፍቃዱ እጃቸው ወፍ የለችም እዚህ ቀረ ማለት ነው። አንዳንዱስ ይለዋል። ሁለተኛ የእግዚአብሔር ፍቃዱ ሌላ ታምር የስቴዲየም የአቸን ነው ምናምን የሚለው አቼ ሶሪ ቅር አሁን እኮ ሚዲያ ስለሆነ ጥንቃቄ ነው። ዞሮ ግን አቼን ነው የመጠብጠው። የሚመጠብጥ ሰው አለ። እኛ የምንፈልገው መካከለኛዋን የእግዚአብሔር ፍቃዱ ልክ ገብታችሁ አላለም? አቤላ ሞተዋቸው። ይሄ ጠላት ወሬ ነው። ስለዚህ መካከለኛው አድርገን ሳይወርድም ሳይወጣም መካከለኛ ሆና የእግዚአብሔር ፍቃዱ ከዛ ሳትሉ አሁን ይችኛው ሪትም ወይዬ አሁን ያልከው ነገር በደንብ እንለማመደው። ረጅም እንጨት እንደዚህ ብንዘረጋ ነው እንደዚህ ሰው ጃንግል ቡክ አድርገህ ነው ቁጭ። ከዛ አቤል ትንሽ ስለሚዘጋጅ እኔ ይዤው ገብቼ ተመልሼ ባስገባች አንተ ይሄን ሁሉ ሞታል ማለት ነው። በቃ ምን ታደርገዋለህ? ያው ባህሪ ነው። ገፋ አሳያቸው። እንደውም ለምሳሌ አሁን በሙዚቃ ቋንቋኛ ኖታ 3-3-4-4-6-6 ምን እንለዋለን በሙዚቃ ቋንቋ። አሁን እኛ የተጠቀምን ያለ ነው የእግዚአብሔር ፍቃዱ ማለት እስሎ ቢት ምን እንለው ነው። ተደጀ ታም 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 ነው አለ 6-6 የእግዚአብሔር ፍቃዱ ደሞ እንድነቃ እንዳደርኩኝ አይደለም ይሉ አሁን እናንተ ነስ ታረጉታላችሁ። ቱቱ ሆኖ ሳለ ነው እንዴ ቱቱ ሆና ሳለ 6-6 የሚያረጓታሉ። አሁን እኛ እሱን አንፈልገው። እኛ ምን እናነቃት ሪትሚክ እና ዳብለው 3 ነው 3-3-4 ዳይ የእግዚአብሔር ፍቃዱ በጣም አሪፍ ቆንጆ ነጥብ አገኘው። በጣም አሪፍ ነጥብ። አሁን ምን አገኘው መሰላችሁ? ስሙኝማ አሁን ሉክ እቺ ፓርት እናንተ ጋር ፐርፌክት ናት። ቅድም ነግራችሁ የለ እነሱ እናንተ ናችሁ የምትመሯቸው። ሁሉ ጊዜ ሴቶች በወንዶች የሚመሩት ማለት ወንዶች በሴቶች የሚመሩት። አሁን እናንተ ጋር ተጠባብቃችኋል። ተራራቁ። እሺ። ስለዚህ ትንሽ አሁን ጠጋ በሉ። ጠጋ ለዚህ ካበቃችን በጣም አሪፍ አት እንኳን ደስ ያላችን እዮ ብዬ እኔ የምዘፍነው እንትን እንዳይዝ ነው። እሺ
እኔ ከዘፈንኩት ኮፒራይት አይዘማ፣ ለዛ ነው የምዘፍነው። እሺ ሶ እንደዛ እናደርጋለን ማለት ነው። ህጋችን ይሄ ሁሉ መስመር አሁን በኋላ ሲስተም እናስይዘዋለን። መስመር እጃችን፣ አይ ኮንታክታችን፣ ይሄ ፊታችን ምናምን የዘወትር ልማዳችን ነው። ጀምረን እስክንጨርሰው ድረስ ጀምረን ፕሮግራሞች ተጀምሮ በምንም ይጀምር ለነገ በሽምግልና ጀምረናል። በቀለበት ጀምሮ መልስም ካለ እስከነ ምናምን የሚቀጥል መርሃ ግብራችን አደራደራችንም ይሄ፣ መኪና አደራደራችንም ይሄ፣ ፎቶ ፕሮግራማችንም ይሄው ነው። ሁላችሁም ስትወጡ የእናንተ መኪና ቀድሞ ይወጣል፣ ቀጥሎ የእናንተ ይወጣል፣ ቀጥሎ የእናንተ ይወጣል። በመኪና ደረጃ ስትደረደሩ ሁሉም ነገራችሁ ይሄ ነው ማለት ነው። ተገብተናል። በጣም አሪፍ ነው። ማየዝሽ እዚህ ጋር ፊቱ ወርሽውስ እቺት ናቢ እዚህ ናቢ አሃ ነይ አንደኛ ማን አዲስ አንተ ስተኛ አንደኛ ነው ወዲኛ አንተ ስተኛ ነህ ናስ ነይ ነይ ወድስ ስንተኛ ነህ አዲስ ሁለት እኔ አልኩ ይሄ በቃ ነው አረግ ነው ነይ ነይ ወድስ ሳናስበው አገናኘ ሳናስበው አገናኘ ነው። አሁን ቀደም ያደረገው ነው። ይሄን ያደርጋል። አሁን ሁሌ ጥንቃቄ ማለባችሁ ነገር ምንድነው? እማ ይኸውልሽ ትንሽ ጠጋ ተሻለ ይውስቲ ናይስ ኩላቻ በጣም ትከሽት ይሻላል አይደል? ለእናንተ እንኳን ምን ነገር የሚጠብቅ አይመስልም። እኛ ቤት ሁሌንም እንደምንሰራ ሁሌ ስለሆነ ፕሮቶኮል ጠብቀን ነው ወደ ምሳም ስንሄድ ወደ ራቱም ስንሄድ ስለሆነ እናንተ እንኳን ችግር የለም። ተጋስተ አይ ተጆዳስ አይ ከሱ እኮ ቻይ እስቲ ላንቺ አይነገርብኝ እስቲ አዲስ አሁን ቅድም የተገበርናትን እንተግብራት። የእግዚአብሔር ፍቃዱ ለዚህ ካበቃችን ሙሽሪት ሙሽራው እንኳን ደስ ያላችሁ። ተመለስ ተመለስ አሁን ተመለስ አሁን ተመለስ። እሺ እናንተን ጨረስና እናንተ አሁን ቆሙልኝ። ትንሽ ሰፋ ሰፋ አድርጉላችሁ። ይሄው ነው አሁን የእናንተ ህግ ምንድነው? እናንተ ላይ ይጠብቃል፣ እንደነሱ አይደለም። እቺ መስመር ያዙልኝ ታጋማ። ከዛ ቀና በይ ሪላክስ። አሁን እቺኛዋ እጅ እሷን ለመያዝ እንዲያመችህ ይሄው እቺን ለቀቅ፣ ቀና በይ ናይስ። አሁን እየሄደ ከሆነ ለያዥኝ ከዛ ወይ ፍጠኝልኝ ወይ ልፍጠንብሽ። ፍጠኝልኝ አንቺ እጂ እሺ ለካረኩሽ እንጂ አይሽ ያካ እኔ ደግሞ ልፍጠንብሽ ልክ ከዛ መለስ አድርጊኝ። ምናልባት በሰው ሰላም ያልኩኝ ከሄድኩብሽ አይሻ መልሰችኝ ሳናቅ ፕሮግራሙ ላይ አንዳንዴ ወይ እሱ ሊቀርብ ይችላል ነካ ታረጊውና እሷ ልትቀርም ትችላለች። ነካ አለባችሁ ላይ ተካሻችሁ አቋማችሁ ፊት ለፊታችሁ ነው። ኤቭሪቲንግ ስትሬት መሆን አለበት። ከዛስ ትሩ ፊሊንግ ይኸውን አንዳንድ ሙሽሮች ስነግራቸው ሰላም ብሎ ሳልኳቸው ብቻ እልም ያደርጓታል። እንደሱ አለ የምር በትክክለኛ ስትገቡ እናመሰግናለን እያላችሁ በስነ ስርዓት እያመሰግናችሁ ገቡ። ከኔ ጀምራችሁ ማለት ነው። ምናልባት አቤላ እንደ ሀሳብ እኔ አሁን እየተጠቀምኳቸው ያላቸው ናቸው ውጭዎች እንዲሁም ትልቅ አቅም ላይ ባለሀብቶች ሰላም ሲሉ እንደዚህ አይሉም እና ላይክችን አጠፋ አድርጌ እንደዚህ የሀብት መገለጫ እና የለመስክ የለመስክ እንደዚህ ነው ሰላም የምትለው ጉድን ሰምታል። እንደዚህ ነው ሶ ትክክለኛ ፈገግታ። እሺ ሪላክስ አድርጋችሁ ከዛ ተረፈ ምናልባት በኋላ ላይ ካልመከርኳችሁ አሁን ለፍታችኋል፣ ደክማችኋል፣ ወጣችሁ ወርዳችኋል አይደል? ጠዋት የሚመጣችሁ ይዞላችሁ የሚመጣ መኪና ገደል ይግባ። እንኳን መኪና ሞላበት ወንድም እናት ቤቶች ቀርቶ ለበላዳት መጡ ቀናችሁ እንዳይቀማችሁ ገብቶሻል። እንግዲህ ከእግዚአብሔር ቀጥሎ ከሁሉም ቀጥሎ ፕሮግራማችሁ በእኔ ነው ያለው። እኔ ለምን ገደል አልገባም?
ተደረሻለ። እንግዲህ ትልልቅ ነገሮች ነው መጠቅስላችሁ። ማንም ምንም ቀናችሁ እንዳይቀማችሁ ጥንቃቄ አድርጉ። ስፔሻሊ አዳራሽ ስትገቡ በጣም ደስተኛ ሆናችሁ ሪላክስ አድርጋችሁ ካልገባችሁ እመኑኝ ቀናችሁ የምትበሉት እናንተ ናችሁ፣ ትበላላችሁ። ሁሌ እናገረዋለሁ ይሄን ለእናንተ ተናግረው አላውቅም። አንድ ሙሽራ ከመጀመሪያ ጀምሮ ስትመርጥ በትክክል አልመረጠችም። እንትኖቿን አቅራቢዎቿን ልክ እንደኛ ሙያተኞቿን ማለት ነው። ከዛ አበላሸባት የሆነ ነገር ከመድረክ ላይ ሆነ አይላንድ ትወርውራለች። ምን አሁን ፕሮግራሙን ማን ነው ሚስዳፕ አደረገው? ራሷት ነው ሚስዳፕ የምታደርገው። ተደርሽን ሰው ፕሮግራማችሁን ሁሉ ጊዜ ደስተኛ ለማድረግ ሰው ተከፍቶ ከሆነ እንኳን ደስተኛ እንደው የምታደርጉት እናንተ ናችሁ። ልክ እናንተ ስትገቡ የእናንተ ብራይትነስ ሲጀመረኛ መጀመሪያውኑ ጀምሮ አንደኛ ደስ የሚለው ሐሙስ ነው። የወከባ ቀን አይደለም። ቅዳሜ ኖር ሲሆን ትንሽ የሥራ ጫና አላት። ሐሙስ ጫና የለውም። ከኛ አንግል እንኳን ገብሻለ አለ የሚባል እቃ መጥቶ ይፈሳል አዳራሹ ላይ አለ የሚባል ፐርፎርማንስ ይመጣል። ምክንያቱም አይኔ ራሱ የእንትን እያረኩበት ነው፣ መድኃኒት እያረኩ ነው፣ እየዳንን ነው አይደል? ጎሬ ሚሰራ ይማር ሶ እኛ በጣም በጥሩ ፐርፎርማንስ ሆነን እንጠብቃቸዋለን እናንተ። ከዛስ ይሄ የለዘዘ ክላሲካል ከፍተን አንጠብቃችሁ አሪፍ ዘፈን፣ የፍቅር ዘፈኖች፣ የሚገርሙ ዘፈኖች ከፍተን ስለምንጠብቃችሁ የሞት አዳራሽ ብላችሁ አታስቡ፣ የተነቃቃ አዳራሽ ብላችሁ አስቡ። እሺ እንደዛ ግቡ። መልካም ኑልኝ። በጣም አይ በቃ አበባ ሲጀመር ልክ በራሽ ስንተስቲ እኛ እንቀበልሻለን። አፋ ብቻ አዎ፣ አታስጨንቂው እሷን እሱ ጋር ሳይ ቤትም እዚህ ለምግብ ስንሄድ ስንነሳ ሁሉም ነገር እቺ ሴት አፕ ናት። ከዛ ነው ማልበሻ ስገቡ ምግብ ስትነሱ ምናምን እንሰራለን። እቺ መሰረታዊ ሀሳብ ናት። እሺ ለዛ ነው 3 4 የእግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያለሽ። አሁን ገብቷቸዋል። እስቲ እየብዬ እቺኛዋን እቺ ጀንተል እቺ ሰላምታ የእግዚአብሔር ፈቃዱ ናይስ እዮ እቺ ያብታማ የለመስኳል ሙሽራ ስን ጨረስን ማለት ነው። ታንኪ በጣም የምታምሩት። እሺ አሁን ወደ መግቢያችን እንግባ። በራችን እንክፈተው ማለት ነው አይደለ? እንግዲህ ከዚህ ወደዚህ ያሰራዋት ምክንያት ሙድ ሚዜዎቻችን ቀደም ከወንድ ሚዜዎቹ ጋር በስፋት ስለው ምንድነው ደግሞ ታኮራኛለህ አውቃለሁ። እንደ ኤክስፒሪየንስም አለ እኮ ቆሜ ዳርኩ ሰው እኮ ነው። በጣም ተዋቸው፣ እነሱን ተዋቸው። ድሮ ምቀኛ ከሩቅ አይመጣም። ከእንትኖቹ ጋር ከምንድን ነው ከወንድም ልጆች ጋር ቅድም አውርተናል። ከእናንተ ጋር ለማውራት ያክል የእኛ መድረካችን እንደዚህ ነው የሚሆነው። ራሱ ከዚህ እዚህ ስለምንገባ አጭር ናት። ሪላክስ ይፈልጋል፣ መረጋጋት ይፈልጋል፣ ውበት ይፈልጋል፣ እንዳንተረማመስ ምናምን ገብቶች አለ። ያ ነው። ስለዚህ እንክፈተው በራችን። በምን እንግባ? አንዳንድ እያረጋችሁ ትገባላችሁ ወይስ በጋራ ሴት ለብቻ ወንድ ለብቻ ይሻላል? ተራ በተራ በጣም አሪፍ። ታቾቻችን እንግዲህ ይኸው እንደምታዩት ብዙ ነገሮችን እያየን ነው።
በጣም ለእኛ የማይመስለን ነገሮች በጣም ቁም ነገር ሆኖ አይተናቸዋል። በኋላ ላይ ብንገባ ኑሮ ዝም ብለን ምን ያህል እንደሚተረማመስና ፕሮግራሙ እንዴት እንደሚደበዝዝ የምታዩት ነውና በዚህ ልክ ሰጥቶን ስለሰለጠነ እናመሰግናለን አቤላ። ቴንኪዩ። ተመልካቾቻችን እንግዲህ ለሰርጋችን ጠብቁ ማለት ነው። ይሄን ይመስላል። እንወዳቸዋለን። ገና ብዙ ነገሮች አሉ የምንሰራቸው። ከእናንተ ጋር ብዙም እንዳናደክማችሁ ነው ተመልካቾቻችን። እንወዳቸዋለን። ምርጫችሁን ዲሮ ሀቤን ዲኮር አርጉ። በዚህ ቁጥር ታገኙታላችሁ። ቦሌ መድኃኒዓለም ፊት ለፊት ቤዛ ህንፃ አንደኛ ፎቅ ላይ ይገኛል ማለት ነው። እንወዳቸዋለን። ባይ። ቻው በላቸው። ቻው በላቸው። አዲስ ቻው ቻው ቻው። እንወዳቸዋለን። እንወዳቸው